ቢያንስ ልጆች አሉኝ ሌላው እንኳን ይቀር ኦኬ ብቻዬን አይደለሁም ለልጅሽ ትኖሪያለሽ ለባለቤትሽ ትኖሪያለሽ ለህዝብሽ ለወጣሽ ለታለማ ትኖሪያለሽ ባለፈው ብዙ ነገር አውርቼሽ ነበር ብዙ ነገር እቺ ማለት ገብርሸትን በዛ ልክ የተቃወምክ ሰው እየገረመኝ እኮ ያው ለትግሉ ለህዝቡ ስል ነው የቆየሁት እና ሁሉ በትፎዞ ነው ሁሉ በምናምን ነው ምን ማድረግ ነበረብኝ ጊዜና እንትን መጠበቅ ነበረብኝ ነው ጥያቄ ታዲያ ገብርሸትን ያን ጊዜ ለምን ተቃወምከው በዛ ልክ ቻኳለ ብዬ ነው መታገስ ነበረበት ብዬ ነው ግን ከዛሬ ነገ እነዚህ ሰዎች ካልተስተካከሉ እንዴት አብሬ ነው ይቀጥላል እነማን ናቸው የሚስተካከሉት የምትላቸው ራሱ ዘመነ ካሴ ራሱ ምኑን ነው የሚስተካከለው ዘመነ ካሴ እሱን በዝርዝር አወራሻለሁ ማለት አሁን ጽፈሽ ስራ ይወጣ ያለው እሺ ምንሽ ባንዴ በዳይቆሽ ማወራሽ እንትን አይደለም ማለት ዘመነ ካሴ ነው ወይ ትግሉ ማለት ነው ለዘመነ ካሴ አንድ መሪ ነው መሪ ነው ጉባ እንደ መሪው ነው ማለት በሱ ስር ያሉት ተመሳሳይ ነው አሁን ተረጋግጬ ምናምን ማወራሽ ሰራ አይደለም የጻፍሽው ነገር ስላየው ነው የጻፍኩት ምን እንደሆነ ልንገር የጻፍኩት የከዳሃው ወይ ጀሰጠሃው ተበድለህ ነው ወይ ችግር ስላለ ነው ችግር የሌለበት ትግል የለም እኔ ግን ትናንትና አንድ ያንተ ጓደኛ የሆነ ሰው እስከ ማታ ድረስ ለኔ ጋር ስናወራ እንደዛ አይነት ነገር ላይ አልነበረም እጂ ምንድነው በጥላት እንደተከበበ ምናምን ነው የሚያወራው ቤተሰቡ ጋር አልሰማችም ባለቤቱ የሚል መረጃ ስለደረሰኝ እንጂ የእውነት ከርተሞኑን ስላወቅኩ አይደለም በነገራችን ላይ እኔ እስካሁን ድረስ ጥያቄ አለኝ የእውነት ከርተሃል ብዬ ስላላመንኩ ለምን መሰለሽ ቤት ማንንም ስለ ነገር ግጠኛ አይደለም አልፎ ቦታው ላይ ያለው ደግሞ እኔ ነኝ ማንም ምን ሊል ይችላል ማንም ምን ሊያወራ ይችላል ዘውተሻል ምንሽ እኔ ምን እንደሆነ ምናልባት አንቺ በዝርዝር አላወቅሽም ምን ይደርስብኝ እንደሚችል አላወቅሽም ያለው በተመካ አላወቅሽም መሞት አይሻልም እንዴ እንዳንድ ወንድ ልጅ ህዝብን ክዶ ያወሉ ሰው ሞቶ ለማናውቀው ለዘመነ ካሴ ቢለመሞት ለምን ብዬ ለዘመነ ካሴ ማለት ለዘመነ ካሴ ብለ ነበር እንዴ መጀመሪያ የወጣው አይ የትግሉ አቅጣጫ እኮ አንቺ ስትተሽ ነበር የትግሉ አቅጣጫ እኮ አሁን ትግል ላይ አይደለም ያለው ይኸውልሽ እኔ እሺ እየሰማሽ ነው እኔ እውነትንና ማይክሽን ነው የወጣሁኝ እንደ ሰው እንትን የለኝም ሎቢስት የለኝም ገንዘብ የለኝም ጦሩንና ትግሉን ያማራን ህዝብ ነው የወጣሁኝ እንዴት ገንዘብ ማነበረ እኮ እኔ እኮ ከባለ ሀብቶች ራሱ የወሰርከውን እኮ ገንዘብ አቃለው እንደውም በዚህ ህዝብ በጣም ነው የነገድከው እንጂ አይቢቲ አንቺ ነገር ደግሞ በቃ እንደው አይደለም ለምን መሰለህ እንዴ እስከሚበቃ ድረስ ከነገድክ በኋላ እንደገና በሐቀኝነት ለህዝብ የቆሙ ጀግኖችን መወንጀል ማለት ምን ማለት ነው ይመስልሃል እኔ አሁን ይሄንን መቀበልህ ለአንተ እና ለምን መሳተከ በመጥቀጥ አዝማሪ አይደለሽ አንቺ አልተማርሽ ምን ይገባሻል አንተ ልጅ የታባክ እንደምደርስ ነው ያለ አንተ ከካም ዘመነ ካሴን አይደለም ማንንም አንተ ሽንታ